በረመዳን ከመልካም ስራ ይካፈሉ። ፉርቃን የቁርአን አገልግሎት ማህበር ላለፉት 4 ዓመታት የበጎ አድራጎት ስራዎችን በገጠርና ከተማ ጠንክረን በመስራት የብዙዎችን እንባ አበሰናል። በረመዳን ወርም ለኸይር ስራ ጥሪ አቅርበናል። ከሁሉም በላጩን የአላህን ቃል ቁርአንን የሚያትም ማሽን ወደ ሀገር ለማስገባት የገቢ ማሰባሰቢያ መድረክ አሰናድተናል። ያላ ፍቃድ ከሆነ ከየካቲት 24 እስከ 29 ምሽት ከረመዳን 15 እስከ 20 ባሉ ቀናቶች በቲክቶክ በሼክ ሪያድ ገመዳ ቤትና በፉርቃን የቁርአን አገልግሎት ማህበር ፌስቡክ ገጽ እንደዚሁም በዩቲዩብ በታላቅ ዳውአና በኡስታዞች አሊሞች ዱዓ የታጀበ የገቢ ማሰባሰባ ይደረጋል። እኛ ለኸይር ስራ ተሽቀዳድመናል። እናንተስ? የቁርአን ሰደቃ እስከ ቂያማ በኸይር ይመዘገባል። ታዲያ በዓለም ላይ ያላችሁ ሙስሊሞች በሙሉ በአላህ ስም ጥሪ ተደርጎላችኋል። ፉርቃን የቁርአን አገልግሎት ማህበር ለመልካም ስራ ዛሬም ትክክለኛው ጊዜ ነው። አላህ ባዘዘን ኸይር ስራ ያለ ድካም በቁርጠኝነት የውሃ ችግር ያሉባቸው ቦታዎች ላይ የውሃ ጉድጓድ በማስወጣት አቅመ ደካሞችና የቲሞችን በቋሚነት በማገዝ በመላው ሀገራችን የዳዋ መድረኮችን በማሰናዳት ቁርአንን በሁሉም ቦታ በማሰራጨት ቅርንጫፎቻችንን በመላው ኢትዮጵያ ተደራሽ አድርገን በስኬት የታጀቡ 4 ዓመታትን ዘልቀናል። ዛሬም ለመልካም ስራ ከየካቲት 24 እስከ 29 ምሽት 5 ቀናቶች ለኸይር ስራ አይቀርም። አላህ ረመዳናችንን ይቀበለን። አሚን። ፉርቃን የቁርአን አገልግሎት ማህበር መልካም ስራ የጀነት መግቢያ ቁልፍ ነው።